ማዘር እንዳለችሽ ነይና 2 ሳምንት የዘፈዘፍሽን ከለሩን የቀየረ ካልሲ ጠቢ ብላሻለች። አንቺ የዛሬው ታጠብኩ እንዳልሽልሽ ደሞ ከናቲ ጋር የምትገናኙበት ሰዓት ደርሷል። በቃ በሲክስ ኩሉኝ። እሺ እንዴት ዋላችሁ? ዘበሽትሊ እንዴት ነው? ዋትስአፕ መጣችሁ? ጋሼ ቻት አንቺ ሂጂ ተዋወቂው። ነይ አትፍሪ። ኧረ አንቺ ሂጂ ተዋወቂው። ነይ እንጂ አንቺ ሰላም በይው። ነፂ ከመቼ ነው የመጣ? ብሬ እናቴ ትሙት ከዱባይ ስመጣ ሰጣለሁ። ሱስ የሚባል ነገር ማገገሚያ ገባው። 2 ሳምንት ስፖርት ሰራው። ሱስ የሚባል ነገር ተፈውሻለሁ። የቡና ሱስ የለም። ደስ ሲል የኔ ፍቅር ምን ሆንክ? ወንድምሽ ወይኔ ወንድሜ ምን እየሰራሽ ነው አንቺ? እየተደበኩ ነው። እንዴ ያምሻል እንዴ? እታያለሁ እንዴ? ወይኔ በአንቺ ሳይበስብሽ ማዘር 3ኛ እያፈላሽ ነው። እሺ ወንድሜ እንዳያይ ልደበቅ። በቃ ለየላት። አንተ ወንድ ልጅ አይደል እንዴ? ልቀቀኝ። ምን አገባኝ? ነይ ምን እኮ ይገርም። እንዴት ለቀኛል እሱ? ወቅት እና ምንድን ነው ያልሽው? ዝም በል አንተ። አይዞሽ እናገኘዋለን። እሺ አሃ እናገኘዋለን። ወይኔ ቦርሴ ምንድነው? ባዶ ቦርሳ ይዘሽ ምዞሪ ስራ ያዝ ነው። ለሰው መተሳሰብ ቀራ ማለት ነው። ስልክሽስ ብርሽስ? ቤት እኮ ረስቼው ነው። ቤት ረስቼው ታክሲ በቃ በእኔሽ ሄደሽ አምጪው። አባ የምሳ ብር ውስጤን በእናታችሁ። ውይ እኔማ የለኝም። ኧረ አባት ለምሳ ነው። እሷ ሚስት እኔ እህት ሆናለሁ። ኧረ በእናትህ ውይ ዝርዝር ስራ ላይ እስኮ ነው እንጂ ሰጥሽ ነበርኩ ሰጣት ነበርኩ። የስንት ነው ልዘርዝርላችሁ? ባንኪ ውስጥ ነው ያለው። ሞባይል ባንኪንግ አትጠቀም? 1000 ስልኬ እቤት እኮ ነው። አላስኩትም እኮ እቤት ነው። አካውንቴ ስልኬ ላይ ነው ያለው። የት ነው? ቤት ነው። እቤት እኮ ነው እኮ እንዴ መኪና ይሻል። እንግዲህ ቅርበልኝ ጌታዬ። ዛሬ 78ኛ ነው። ዛሬ ፈርቻለሁ። አስደነገጥኩ አይደል? ይቅርታ። አንድ ብር አምጣ። ኧረ ትላንትና ነው በእናትሽ የተዘረፍኩት። ውይ አፈር ልብላ። አይዞ እንካ። እሺ አመሰግናለሁ። አይዞ ሳልፈልግ ስራ መጣ። አባይ ሰፈር ነሽ ነኝ በእኔ ታዲያ እንግዲህ በዚህ ጋር በዚህ ስልክ በማፕ ለምን አትጠቀሚም? እንኪ ከፈለግሽ ደግሞ ቀለበትም ይሄው እንዳይጠፋብሽ። እሺ ይሄው ኤርፓድ ይመሻል። እሺ እደውላለሁ። እሺ አውይጂ ምንድነው 2 ሰዓት ሙሉ ስልክ የምታወሪው? ሳ እንዴ ከእናት ጋር እያወራሁ እኮ ነው። በርበሬው ደረሰኝ ለማለት እኮ ነው። እና ይላክሽልኝ በርበሬ ደርሷል ለማለት 2 ሰዓት ሙሉ። ወይ ስልክ ይጠራ። አሁንም እኔ ምን ይሻለኛል? እቺ ልጅ ደዛ የምትባል ሴትዮ አላውቅም። እኔ ነፃነት ነኝ። እንዴ የቀድሞ ሚስቴ? የምን የቀድሞ ሚስቴ? አሁን አይደል ስልክ ላወራ ያወጣሁት? 60 ዓመት ሙሉ ስልክ። የተሳሳተ ስልክ ስለሆነ እኮ ነው። አቤት አንተ ጉድ የባለቤትን መኪና ፔንሲዮን አጠገብ አላየው መሰለኝ። አንቺ ያምሻል እንዴ? አንተ እኔን አታምነኝም እንዴ? በአይኔ በብረቱ ዘለቀ ፔንሲዮን ጋር አይቼዋለሁ መኪናውን። አንቺ ነቅለሻል እንዴ? አሁን እኮ ነው ባልሽ መጥቶ መኪናዬን የተዋሰኝ። አዎ ከነፂ ጋር እንዝናና ብሎ ነው የወሰደው። ሲጀመር አንተ ውሸት አምነሽ። አሁን ባንቺ ቤት ማቃጠርሽ ነው። አንተ ነህ አቃጠል። ሲጀመር በር ከፍተህ የምታዳምጠኝ። ሲቀጥል ደግሞ ባሌ መኪና ነዳን እጅ የለውም። እሺ
እግሬ አይዞሽ እግሬ ነፂ ደህና ነሽ? እግርሽ የተሰበረው ተሻለሽ? ደህና ነኝ። አይዞሽ እናቴ አይዞሽ። ምን ነበር ባለፈው ይዘህ መጣች? ግማሽ ኪሎ ሙዝ እኮ ነው ያመጣችው። ግማሽ ኪሎ ሙዝ። ወይኔ እኔ እኮ ያኔ የወለደች ቀን አንድ ኪሎ ሙዝ ነው ይዤላት ሄድኩት። ኧረ አንቺ ሴትዮ እግርሽን አሞሽ ነበር እኮ። ቶይ ባክበን እንደው ባሏ ላይ ቼት አደረገችው። አሁን ነው የምናገረው። አንቺ እግርሽን አሞሻል ነበር እንዴ? ህመሙ ይሄድብኛል። አጣጥር መጀመሪያ ቦስዬ ሰፈር ድረስ ምን ሰሪ መጣሽ? ኧረ ቦስዬ ስራ ቦታ እኮ ስጋህን ቦጭቆ ጨረሱት። ሰላም ይፈልገኛል ትላለች። ኢዛና ቁመት በልጣዋለሁ ይላል። አሁን የገባው መጤው ቦስ ይሸታል ብብቱ። አሁን የመናገሩ ምን አስፈለገ? እሱ እንኳን አይደለም አመጣጤ ደሞዝ ጭማሪ ላይ እናውራ ብዬ እኮ ነው። አሁን እንጂ ልጅ እዛው አይደርስም። ደህና ነገር አላወራውም እንዴ? ሚስቱ ቼት እንዳደረገችበት ልናገር። ቦስ አንተም አታውቃም። አየሻታችን ልጅ ቦስዬ ምን አልከኝ? እዚህ አይደለን እንደ ኤርፓዱን አውልቂው። ትሰሚያለሽ? አይንሽን ከሷ ላይ እንዳትነቂ። እያንዳንዱ ኢላማሽና ታርጌትሽ እሷ ብቻ ነች። ከወትሮ በላይ ዛሬ ጥንቃቄ የተሞላበት ስራ እንድትሰሪ ይፈልጋሉ። እጂ ቦስ ተጠናቋል። ሚስቴ እኮ ናት። ያምሻል? ወይኔ ሚስቴን እንዴ! ፍቅር ስራ ለቀቅ ያለው ዋዋዊዋ አቤት ጠራኝ እንዴ? አክቹሊ አልጠራውሽም ነበር፣ ግን እዚህ ሰፈር መኪና ምናምን የሚያጥብ ሰው ታውቂያለሽ? ስልክ ቁጥሬ 09 ግን ዴት ምናምን ብዙ ጊዜ እጣለሁ። ኖ የኔ ቆንጆ መኪና የሚያጥብ ሰው ታውቂያለሽ ወይ ነው ያልኩሽ። የኔ ቆንጆ ያልካትን በጣም ወድጃታለሁ። አንተም መኪና ታምራላችሁ። ጨረስክ? ጨርሻለሁ ጋሼ። አዎ ጨርሻለሁ። ይሄው ቁልፍ። አዎ ሰምቼሻለሁ። እደውላለሁ በቃ። አንቺ ምንድነው የምትስገበግቢው? አሁን አይደል እንደ ካርድ የላኩልሽ? ካርድ የቆጠብኩ ምን አይነት ሰው? ሄሎ ቻው። አሁን እሱ አይደል እንደ ደወለችልሽ? ቻርጅ እየቆጠብኩ ነው። ምንድነው የሚያንቀራፈፍሽ? ጉልበቴን እየቆጠብኩ ነው። እግዚኦ። እንዴ እጫውን ብሬ ሌለኝ ነው በእናታችሁ። ሄሎ ነፂ የት ነሽ? ዮኒ ዱባይ ሄድኩ እኮ በእናት ብርን ሳልሰጣ። አዎ በእናትሽ ለሆነ ነገር እኮ አስፈልግም። ዱባይ ብትሆን እኮ እዚሁ ሰጥ ነበረ። ትንሽ ናት ደግሞ እኮ 3 ወር እኮ ነው። ምን አለው? እስቲ ዞር በይ ነፂ። ከመቼ ዱባይ መጣ? ብሬ እናቴ ትሙት ከዱባይ ስመጣ እሰጥሃለሁ። እሺ ሰላም ነው? ምን ሆነሽ ነው የቆየሽው? ኧረ ምን እንደው እንኳን አላየኸኝ። ክራሽን አይቼ ተደናበርኩል። አንቺ ለምንድን ነው ኩል ማቶኝ? መጣ በቃ በሲክስ ኩሉኝ። እሺ እንዴት ዋላችሁ? ዘበሽትልኝ። ምንድነው ደግሞ እንዘላለም አለማቸውን እዚህ ጋር ቆሞ ሲያስጠሉ። የኔና እንዲንም ታምረው። ኧረ ሰው ላይ እንደዛ ይፈጠጥ። የኔና አረባ የኔና ቀድሜያለሁ። አቦ ስምንጣል። እሺ እንጣል። ስራ ፈቱላ። እነዚህ ደግሞ እንዶ ዘላለማቸውን እዚህ ጋር እንደቆሙ እንዶ ዘፈር ያለኔ ቆንጆ አያቆሙትስ። እኔ ብቻ ነኝ ቀሽ በቡዳ እንዳይበሉኝ። ኦ ማይ ጋድ እንዴ! እናት ሃይ ቤስቲ፣ እንዴት ሳልጠራሽ መጣሽ? ማዘር እንዳለችሽ ነይና 2 ሳምንት የዘፈዘፍሽውን ከለሩን የቀየረ ካልሲ ጠቢ ብላሻለች። አንቺ የዛሬው ታጠብኩ እንዳልሽልሽ ደግሞ ከናቲ ጋር የምትገናኙበት ሰዓት ደርሷል። አንቺ የምናት አረ የሚያስጠረጥር እኮ አይደል? ውሽማ እኮ ነው። ነይ እኔ ፍቅር እንሂዳ። ነይ
በቃ ማዘር እንዳይጨነቁ ቤርጎ ገብታለች ብዬ እናገራቸው። አድቢ ልቀቀኝ አንተ እያስናከኝ ነው። ልቀቃት እስቲ ምን እንደምታመጣ ያለው ልቀቃት። ኧረ በእናትህ ልቀቀኝ በእናትህ። ወይኔ ልቀቀኝ አንተ ወንድ ልጅ አይደለ እንዴ? ልቀቃት አታስልቀኝ። አንተ ወንድ ልጅ አይደለ እንዴ? ልቀቀኝ። ምን አገባኝ? ነይ እኔ እኮ ይገርመኝ። እሰይ እንዴት ይለቀኛል እሱ? ወቅት ምንድን ያልሽው? ዝም በል አንተ። አይዞሽ እናገኘዋለን። እሺ እናገኘዋለን። ሴት አይደለሽ እንዴ? እኔ እንኳን ባይ ያምርብኛል። አንቺ ምን ቤት ነሽ? አቋማን አይተዋል። እሺ ይኸውልሽ እዛ ገብተሽ ግን እንደዚህ እንዳትይ። ጉፍጥጥ እላለሁ ምናምን ካልሽ ያው የለም። እሺ ጀለስ ባለመላ ነው። ጸዴ ገንዘብ ነው የሚገጨን። ይኸውልሽ አይናፋር ነሽ። በቃ ሽኩርም ብቻ እንዴት ነው? ዋትስአፕ መጣችሁ? ጋሼ ቻት አንቺ ሂጂ ተዋወቂው። ነይ አትፍሪ። ኧረ አንቺ ሂጂ ተዋወቂው። ነይ እንጂ አንቺ ሰላም በይው። አንቺ ራስሽ ንገሪው። እኔ ኧረ ኢዲያ እንኳን ደህና መጣ። አባብዬን ፈልጌ ነበረ። በጀት ስለሌለን አሸርም እኔ ነኝ። ከፍለ ስገባ ደግሞ እማምዬ ነኝ። ምንድነው እማምዬ? በሷ መጀን ሁላ አዋቂ ማን ነው ወንድ ያደረገው? እሷ መጀን እኩልነት በእርሶ መጀን ማን ነው? በሷ መጀን በእናንተ መጀን። ይኸውልሽ እኔ በጣም ወዳል ልጅ አለችና እሷ የኔ እንድትሆን ፈልጌ ነው የመጣሁት። ይቻላል። እንደውም ዲስካውንት ላይ ነን። መግቢያ 25 ብር ነው። ቲፕ ግን 1000 ብር መስጠት አለ። አለበለዚያ አይሰምር ይከሽፋል። 1000 ብር ታያለሽ እንዴ? 1000 ብር ቢኖረኝ እሷ እኔ ጋር አመጣም። ሎ በጀት ጠንቋይ ከኔ ጋር ጨዋታ፣ እኔ ጋር ቀልድ፣ ክራሽ ፊት እያስነጠስኩ ካላስቀዘምኩ እኔማም እያደረኩ ማሬ በቃ ቡና ሳትጠጪ አራቀናለፍሽ አይደል? አይገርምም? ሱስ የሚባል ነገር የቡና ሱስ የሚባል ነገር አራቀናለፈኝ። ወይኔ ደስ ሲል በቃ ተውሽ ማለት ነው። ሱስ የሚባል ነገር ማገገሚያ ገባው። 2 ሳምንት ስፖርት ሰራው። ሱስ የሚባል ነገር ተፈውሻለሁ። የቡና ሱስ የለም። ደስ ሲል የኔ ፍቅር ምን ሆንክ? ወንድምሽ ወይኔ ወንድሜ ምን እየሰራሽ ነው አንቺ? እየተደበኩ ነው። ያምሻል እንዴ? እታያለሁ እንዴ? ወይኔ በአንቺ ሳይበስብሽ ማዘር 3ኛ እያፈላሽ ነው። እሺ ወንድሜ እንዳያይ ልደበቅ። በቃ ለየላት። ዋው እኔ ነገጨኝ ወይ ጎብዬ ታቀኛል። አባቴ ማን እንደሆነ ታውቃለህ ወይ? አባቴ ማን እንደሆነ አባቴ ቦክሰኛ እንደነበር ታውቃለህ? አታውቅም? እንዴት ትነካኛለህ? እንዴት? ወይኔ በሰፈሬ ወይኔ እንዴት ነው የምነካኝ? ድጋሚ ንካኝና ማን እንደሆንኩ አሳይሃለሁ። ድጋሚ ንካኝ። ዋች ሚ ማን ነኝ ነው የምትዩ? ማነሽ? ድጋሚ ንካኝና ማን እንደሆንኩ ታያለህ። ዋች ሚ ይኸው ነካሽ። ማን ነኝ ነው የምትዩ? ነፃነት ታምራ ሜትር ከ66 36 ኪሎ በዛ ታች ሰፈር ነኝ። ቀበሌ 58 እንዴት ይጂ ለዚህ ነው ጉብዬ ሌላል ጉብዬ አስበዋል። ግን 5 ቁማርተኛ ልጆች ብሎ ክላስ ደግሞ 3 ነው የምንወደው። እና ይሄ ቁማር አመል መቼ ነው የሚለቅሽ? ነፂ ተይ በእናትሽ። እናት ሰዓት ይዘሻል? እናት ሰዓት አልያዝም። እና ይዞ ይጠይቅሻል እንዴ? እሺ ቅድም እንደው ነግርሻለሁ አልከኝ። የኔ ፍቅር ታገቢኛለሽ? ስለዚህ አላገባ ኤሊያ ማሬ እኔ ሞት ግለላ ባል ታገቢያለሽ? ማ እኔ? ኧረ በፍጹም አትዋሽ። እርግጠኛ ነኝ ታገቢያለሽ። በቃ እሺ አገባለሁ። ይሁንልህ። ቆይ ግን ስታገቢ እዚህ ቤት ነው የሚገባው? ደፋር እና ሌላ ቤት ልከራይል ነው እና የኔ ልብስ እንዲለብስ ትፈቅጂለታለሽ ማለት ነው? እሱ ቀጭን ነው ገና አስጠንቶ ይለብስ። እንግዲህ እኔ ቤተሰቦች ቲክቶክ ክሬቲቭ አዋርድ በሴቶች ዘርፍ እጩ ሆኛለሁ ማለት ነው። ከእናንተ የሚጠበቀው ባዮ ላይ በምታገኙት ሊንክ ተሰንጥራችሁ ፈኒየስት ኮሜዲ ስኪት በሴቶች እኔ ያለሁላችሁ ማለት ነው። ፎቶዬን ትነካላችሁ። ከዛ በኋላ ስልክ ቁጥራችሁን ታስገባላችሁ። ከዛ የሚላክላችሁን ፎቶ ታስገባላችሁ። አለቀ። ሰሚት አደረጋችሁ። በጣም አመሰግናለሁ። ወዳችኋለሁ። እናሸንፋለን።
እይ ቺስታ እንደው ቢረሳ ሶስተኛ ክፍል እያልን የጋበዝኩ ጀላት ይረሳል አቻቻቻ አንጅሽ ነይ አበላሻለሁ ሄሎ እይ ያምሻል እንዴ ወዴት ልትሄጂ ነው ብቻ እንዳይመታኩ ነው ቻው እሺ ኦሆ ይማር እይ ምን ሆናለች ልጅቷ አሁን ሽሮ ተጋበዝኩ ብለሽ ነው እንደዚህ የምትታከኪ ምን ላድርግ በፊት የተሰጣ ሽሮ እንኳን አልዘግንም ነበር አሁን ግን ስራ ጠረረኝ ዛሬ ጠሮብኛል ይበላል ይሶይ እነዚህ አይጦች ከቤት ሊያስለቁኝ ነው እንዴ ስልክ ይበላሉ ጫማ ይበላሉ ዛሬማ አለቃቸው እንዴ ከቤት ሊያስለቅቁኝ ዛሬማ ቆይ እና ዘግሬት ይላል ወይ ነጽዬ መጣሽ እንዴ አይጦች እኮ አስቸገሩኝ ኧረ እባክህ ቆይ የበላብኝ ላሳይሽ ምን አባቱ ደብቆ ነው አሁን እቺ መደበቁ ነው ስንት ነገር በልተን ይችላል በላ አይና አይጦች ነጽዬ ይሄኔ ነገር ቀልቤን ራሱ እኮ በልተውታል እንዳይጥ ግማሽ እንኳን አያስቀሩም ሙሉን ነው የሚበሉት ምን እንደሚሻለኝ አላውቅም አይዞ ኧረ ምንም አይዞኝ የለውም በመርዛ ጋር ዳቦ አስቀምጬላችኋለሁ አንዴና ለመጨረሻ ጊዜ እገላገላችኋለሁ እንዴ ምንድነው እርግዝና ነው ምን የታቆል እኔ ምልህ እዚህ ነው እንደ ባንክ የሚቀጥሩት አዎ አልገቡም እኔ ቶሎ መጥቼ ነው በዚህ ስራ 32 ጥርስ ነቅዬበታል እኔ ነኝ የምቀጠረው እና አሁን ያለው ጥርስሽ ከየት ነው አስተክዩ አንቺ እንደው ምንም ምታውቂ አይመስለኝም ስለወለድ ታውቂያለሽ ኧረ ወለድ ግጥም አድርጌ ነው የማውቀው እስቲ ምንም ታውቂያለሽ አየር ወለድ ልብ ወለድ ውሃ ወለድ እጂ አንቺ ሰልፍ አታበላሽ ቀልቃዣ እናታኛል እንዴ ረስጂው እኮ ነው አወለድ አንተ ማሪ ከከብት ጋር ነኝ የኔ እናታውን አስነጠስሽ ተብሎ እንጣላ ስንት እሳት በሆነ ኑሮ ባንቺ ንጣሴሽ መምጣት አለበት ኧረ ታያድቢ አስነጠስሽ አጥሹ አልሽ ብሎ ጸባውን ባጥሹ ልንጣላ እኮ ተረጋጊያ እንዴ ምን ልበልሽ ለዚህ እኔን ያንሰቅስቀኝ ልበልሽ ኧረ ተጨነኩ በእግዚአብሔር ታይ እንጂ ልጅ እንዴ አንኳሩን ወይኔ እንዳያይ እንዴ ካሌብ ምን ሆነ ነው አለፈ አይደል ማንን አይተ ነው ድሮ ዩኒቨርሲቲ አብረን የተማርነው አሁን እንደዚህ ከሰል ሲሸጣይቶኝ ደግሞ በሶዳኝነት ለምን ሰላምህን ታጣለህ የትላንት ህልሜን በሚያውቁ ሰዎች ዛሬ መሸነፌን እንዲያዩ አልፈልግም አልተሸነፍክም ከዚህ በላይ ልፋትህን አይቶ አላከበረህ አስመሳይ ነው አልገባሽም ቆይ አንተ አስመስሎ ከማይከብር እውነቱን አውቆ ቢንቅ አይሻልም ምሩዬ አይሻልም ሌላ ምርጫ አለ መደበቅ እስከ መቼ ህልማችንን ሆነን ካሰብነው እስክንደርስ ወንድም ይበርክፈት ማን ነው እሺ አንበሳው ሄን እንዴት ነህ ዘንጣል ስራ አገኘ እንዴ ኧረ እየፈለኩ ነው እና ገንዘብ ከየት አመጣ እህትና ታረም እንዴት ተሽከረከረ ማን አለ እያለ እሷ እኔ ነኝ ያለው ኤስ በኔ ብራር እሷ ከየት ታመጣለች አልገባኝም እና እሷ የምትሰጣትን ገንዘብ እኔም በመናቅ እያወራረድከው ነው ምንድነው ያልከው የኔ ፍቅር አለሽ እንዴ አታስመስል ሰምቻለሁ እሺ አማቹ አይደለው ጨዋታ ይዘን እኮ ነው ዝጋው ጀዛ አንቺ ነሽ አስናቅሽኝ ምን አድርጌ ይኸውልሽ እንደ ሴት ለመሽቀርቀር የፈለግሽውን ስታደርጊ የወንድነቴን ክብር ጠብቂልኝ ካለዚያ ምን ሞሎ ማማጎ ፍቺ ዲያስፖራ ትበላ ሆሎ ማጫበ የፈጠነሽ
le lobe bana boso casa. Ama le ponzai. ግስላው ተበላሽ ይላል Pozorilla. ኧረ ጣሰችልህ Poliso. Banco he. Poliso. Luba la puede ser. Ay, te vale. Didesida, simula kis, nantenaga ware si derse. ያው ሁሉ ነገር አስፈላጊ ነው ምን ችግር አለው የኔ ፍቅር አይታየም እኮ ያን ያህል አይደል እንዴ አይታየም እነዚህ ግስ ታርገው አረ ኖርማል አምንሻለሁ ማመና የማላማ አምነኝም እንጂ ላንቺው ደህንነት ነው የኔ እናት ከዚህ በኋላ እንዳትከታተለኝ በቃ ደርሽ ይመጣል በእናትህ ተወኝ ምን ያከታተለኛል የኔ አንቺ ብቻ ደህና አንድ የሚጠጋት ሰው ካለ ማለት ነው ከኋላ ሄደ ማጅራቱን ነክሰን መግደል ነው ለሁላችሁም ብራችሁ ይሰጣችኋል አንድ ሰው እንዳይጠጋት እንደማደርኩ እዛ ጋር ያለው ሰው ግን ያወራት ይሆን እንዴ አስብለን ነው ግንብ ጥብስ እሺ ማይ አንተ ነው ባለቀው ወይ ስልክ ነው እንዴ አይ ለቆኮ ይሄ ያሟል እንዴ ጋሽ እዚህ ቤት ነው አይደል ሰራተኛ ብለው የጠቆሙት አዎ መጣሽ ነይ ግቢ ቆይ እኔ እስካሁን ጂንስ የሚለብስ ሰራተኛ አላጋጠመኝም ከመግባትሽ በፊት የምጠይቅሽ ጥያቄ አለ እኔም ከመጠየቆ በፊት የምጠይቀው ነገር አለ ምንድነው አንቺ ደግሞ የምትጠይቂኝ ምን ቻናል አለ ኢቢኤስ ሲኒማ አለ ቃና አለ ሲኒማ የመጣሽ መሰለሽ እንዴ ስራ ልትሰሪ ነው ወይስ ተጎልተሽ ፊልም ልታይ ነው የመጣሽው እኔ እንደሱ ከሆነ ጋሼ ወደዚህ ቤት እንደዚህ አልራመድም ወይኔ ሰው ማጣ ሰው ነሽ በቃ ከሱ በፊት ግን ጋሼ ማታ ላይፍ ስለምገባ ሪንግ ላይ ታሉት ምንድነው ደግሞ እሱ ሪንግ ላይ ታቁ በዚህ አይነት እንጀራ ጋግረው ማያውቁ ማን ሰርቶ ሊያበላይ ነው አሁን በዚህ ሁሉ ደግሞ ስንት ነው የምትጠብቂው 30 ሺህ ቆይ አንድ አንበሳ ያወርዱልኛል እሺ ከዛስ ሼርም ያረጉልኛል ለፋሚሊ ቤቶት ሪፖርት ባላስተርግቦት ሻዶባ ይሄ ቲክቶከር አይደለም እንዴ ቲክቶከራችን አራ ሰላም ቤና አይ ማኔ እንዴት ነሽ ነው የኔ አባት በጣም ነው ማደንቅሽ በነገራችን ላይ ቴንክ ዩ ማኔ ቴንክ ዩ ወዴት ነው ታዲያ እንዴ ምሳል በለውም እኮ በያ አይ ማኔ በቃ መልካም ምሳሽ የኔ አባት በወጣ ይተካ እንዴ በያ ዛሬም ያዘበኝ ነው እንዴ ሶይ በያ ይኸውልሽ ትናንትና ቀልብ እንደሌለኝ ታውቂያለሽ አይደል ውሃ ሳልጠይቅሽ ውሃ ኧረ ማን የደሞ ዛሬው እኮ ምን እሺ ኧረ ፎሎወር ነን እኛስ ማናለን ኧረ ምን እንዳነገቦት ሰው እንደ የጀር ነበር ያልኩሽ ዛሬ አንድ ነገር ይጠይቀኝ ብቻ ማለት ነው አልሰማም ባልሰማ ዝም ብለና በያ ኧረ በያ እናት ወር ብትገባ ተመልጠኝምሽ ጥናለው ታዲያ አባ ወይራ ግዛኝ አባቴ ወይራ ግዛኝ እሺ ቃራ ግዛኝ የሚስት አይበቃኝም እሺ ቀበርቾ መንፈስ አለብኝ ያልሽኝ ነው እንዴ እሺ ሽቶ ተወዷል ለብብት በጣም ግዛኝ ምንድነው እንደዚህ አይነት ድርቅና ከሺን ላይ ነው እንደዚህ ድርቅናሽን ምን አይነቷ ናት ሺን ላይ ቆይ ባልሰራል ታጣተና እንዴ አባስ ያቀበለኝ ተባረክ 100 ብር ብቻ እንዴ ኪሴን ደፈርሽ አንተ ከመቼ ጀምሮ ነው ሲጋራ የጀመርከው ተኝ እኔ ድል ጠማማ ነው እንዴት ኮር በፊት ታመሜ ሆስፒታል እጄ ዶክተሩ ልትሞት 20 ቀን ይቀራል አለኝ እድሜ ልኬን የሰራሁትን ሀብትና ንብረቴን በ20 ቀን ጸጥ አደረኩት ከዛስ ሞትክ እና ጣራ ሞቶኝ ነው ማውራሽ ከዛ አንተረፍኩኝ ሆስፒታል ስደውል በስንስተት ነው እኔ አልነበርኩም ሞተው ዶክተሩን ግን ባገኘው አለቀው ቤቱን ነው አገኝልሃለሁ እንዴ ዶክተሩ ና ምንድነው አንተ አስታወስከኝ አላስታወስኩ በ20 ቀን ትሞታለህ ያልከኝ ዶክተር አንተ ነበር ውይ አልሞትም እንዴ እኔ እኮ ዶክተርነትን ትቼ ድለላ ጀመርኩ ቤት ስፈልግ ደውልልኝ እሺ አንተ ደሞ ላጤነሻ ሰራተኛም ከፈለክ ደውልልኝ ወይኔ እድሌ ብራውን ከየት አባቴ ነው የማመጣው ይሄ ገንገበት ደግሞ አይሰጠኝ ተኝቷል
ማን ነው? እቺ ድመቷ ነች እንዴ? ድመቷ እኮ ናት። ይሄ ልጅ ደግሞ ብሬ ሊለኝ ነው። እቺ ነጽ ያረለችም እንዴ? ዛሬማ ብሬን እቀበላታለሁ። ወይ የስ ፊላዬ እኔን ወይ ፈልዬ እሰይ እሰይ ልብህን ነው አምቡላንስ እኔ አምቡላንስ ጥሪ። ኧረ ፈልዬ አይዞህ የሆነ ነገር ጥሪልኝ በእናትሽ እርዳታ። ፈልዬ ኧረ አምቡላንስ ጥሪ ልቤ